ይጽፋልና ጄምስ ዘ ጀስት ነው የሚሉት ራሱ ሲጠሩት ጻድቁ ነው የሚሉት በጣም ቀጥተኛ አይነት ሰው ነው ምንም አይነት ኮምፕሮማይዝ እንደማያደርግ ደብዳቤው ላይ ማንበብ ትችላላችሁ በጣም ቀጥተኛ ነው ደግሞ በጣም የሚፈራ ሰው ነው ምናልባት እናንተ ገላትያ ምዕራፍ 2ን ዛሬ ቤት ሲገቡ አንብቡት የምታስተውሱ ከሆነ ጴጥሮስ ከጳውሎስ ጋር እያለ እዛ ገላትያ አብያተ ክርስቲያናት ጋር ጴጥሮስና ጳውሎስ አብረው ሲገናኙ ጳውሎስ የአሕዛብ ሐዋርያ ነው እንደምታውቁት እና ቆሞ እየሰበከ ያለ ሰዎች ዳኑ ሲድኑ ቁጭ ብሎ አብሮ ይበላል ይጠጣል ምን ይላል ከዛ ኬፋም መጣ ኬፋ ደግሞ ለአይሁድ የሆነ ሐዋርያ ነው እና ትንሽ ሪዘርቭድ ነው የሐዋርያ ሥራ ምዕራፍ 10 ላይ እንደምታስተውሱት ቆርኔሌዎስ ቤት ራሱ ለመሄድ ከላይ የሚወጣ የሚወርድ ሻማ ማየት ነበረበት ከሄደ በኋላ ራሱ ሰዎቹን እጅ አልጫንም ዝም ብሎ ነው መንፈስ ቅዱስ በነፃ ያወረደው ያን ያህል በጣም ቁጥብ ነው ግን ዛሬ ሲመጣ ጳውሎስን ሲያይ በመካከላቸው የነበረው ነገር ሲያይ አብሮ በላ ህብረት አደረገ ከዛ እንደዚህ ይላል አንዳንድ አይሁድ ከያዕቆብ ዘንድ ከኢየሩሳሌም ሲመጡ ፈርቶ ገሸሽ አለ ይላል ከያዕቆብ ዘንድ አንዳንድ አይሁድ ያዕቆብ አንዳንድ አይሁድን ስለ ሥራው ስለ አገልግሎቱ እስቲ ሂዱና አይታችሁ ሪፖርት አምጡ ብሎ ሲልክ በጣም የሚፈራና የሚከበር ሰው ነበር እና ኖ ብሎ ጴጥሮስ ወደ ኋላ እንደውም ገሸሽ ነገር ሲል ጳውሎስ እንደምታውቁት ነው ሰው አይመርጥ በወንጌሉነት አይደራደረም ጴጥሮስ ግብዝ ሆኖ አገኘውት ከኛ ጋር ሲሆን በላ ከዛ ደግሞ ከያዕቆብ ሲመጡ ወደ ኋላ ገሸሽ ነገር አለ አንተ ሰውዬ አለው ፖፕ ጴጥሮስን እጅግ የተከበረው አንተ ሰው አለው ክርስቶስ ኢየሱስ በመስቀል ሞት ያፈረሰውን አንተ ቆመ ልሰራው ነው እንዴ አለው እንግዲያው የምትናገረው ነው ማትኖረው ከሆነ እውነተኛ እንዳለው ስህተተኛ እንደሆንክ እመሰክርብሃለሁ ብሎ በሁሉ ፊት ገሰጽኩት ይላልና ያዕቆብን ፍራቻ ነው ጴጥሮስ ከመካከል ወጣ ያለውና ያን ያክል የተከበረ አይነት ሰው ነውና አገልግሎቱ በጣም ጥልቅ ነውና በጣም በጸሎቱ የሚታወቅ አይነት ሰው ነው በቤተ ክርስቲያን ታሪክ ላይ ጽፈውለታልና በጣም ይጸልይ ነበር በጣም ይንበረከክ ነበርና እግሩ ወይንም ጉልበቱ የግመል እግር እስኪመስል ድረስ መጅ ነበረው ይላሉ ጉልበቱ ላይ መጅ ነበረው ይላሉና በጣም ከመጸለይ ብዛት እንደውም አንድ የዮሐንስ ደቀ መዝሙር የነበረ ፖሊካርፕ የሚባል የቤተ ክርስቲያን አባት አይ ቲንክ ዲፑሺሲያ የሚባል መጽሐፍ ይመስለኛል 200 ኤዲ አካባቢ ሲጽፍ ሰው ወደ ቤተ መቅደስ ሲሄድ ያዕቆብን ሁሉ ጊዜ ያገኘው ነበር ይላል እና ተንበርክኮ እጆቹን አንስቶ ስለሚድኑ ነፍሳት እየማለደ ብዙ ጊዜ ይገኝ ነበር ይላልና እግሮቹ እንደዚህ መዘርጋት እስከማይችል ድረስ መጅ እስኪያወጣ ድረስ በጣም የጸሎት ሰው ነበር በጣም ብርቱ ነው ያስታውቃል ደብዳቤው እና ኢየሩሳሌም ከተማ ነው በወንጌል ምክንያት የሞተው ተብሎ ይታመናል እንደውም በጣም ፎር ዩር ሰርፕራይዝ እንድታነቡ ነው በእውነት አንዳንድ ነገር የምነግራችሁ ቤተ መቅደስ አናት ላይ ይዘውት ወጥተው ወደ ታች ወረወሩት እና ሲወረውሩት ወድቆ አልሞተም ከዛ ወግረው ገደሉት የድሮ ሰው ግን ለምንድን ነው ያልሞተው አይልም ተረፈው በድንጋይ ወገረው ብለው ወግረው ገደሉ በወንጌል ምክንያት የተሰዋ አይነት በጣም ታላቅ የቤተ ክርስቲያን አባት ነውና ይሄንን ደብዳቤ ይጽፋል ይሄ ደብዳቤ ገላትያ እንደምታውቁት ከአዲስ ኪዳን መጽሐፍት መካከል መጀመሪያ ከተጻፉት ሁለት መጽሐፍት መካከል አንዱ ነው አይደል ምናልባት አንደኛ ተሰሎንቄ ከቀደመ በመጽሐፍ ደረጃ ገላትያ ሁለተኛ ይሆናል ብዙ ጊዜ ግን ገላትያ የመጀመሪያ ነው ተብሎ ይታመናል 43 ኤዲ አካባቢ ስለጻፈ ወንጌላት ሳይጻፉ ምንም አይነት የአዲስ ኪዳን መጽሐፍ ሳይጻፍ ቀድሞ የተጻፈው ገላትያ ነው የገላትያ ደብዳቤ ደግሞ እንግዲህ የአዲስ ኪዳን ጸሐፊያን እጃቸውን የፈቱት በገላትያ ነው ማለት ነው የመጀመሪያ የአዲስ ኪዳን ቅዱስ መጽሐፍ የተጻፈው ገላትያ ነው ከዛ ነው ሌሎቹ ወንጌላቶቹ ደብዳቤዎቹ ሌሎቹ በሙሉ ተደራራቢ ሆነው የተጻፉልና የገላትያ ደብዳቤ መዳን በእምነት ብቻ ንገሩት ጎናቸው መዳን በእምነት ብቻ ነው እና ጳውሎስ እንደዚህ ያለ አገሩን በሙሉ አሳበደው አገሩ በሙሉ መዳን በእምነት ነው ስራ የሚባል ነገር የለም አያስፈልግም ምናምን ብለው በቃ አገር ምድሩ በሙሉ እምነት ብቻ ነው ስራስ አያስፈልግም የሚል ባላንስ የሳተ ነገር ህዝቡ መሃል ገባ ጳውሎስ እንደሱ አይነት ትምህርት የለው መዳን በእምነት ብቻ ነው ትክክል ነው እውነተኛ እምነት ግን ስራን ገንዘቡ ያደረገ ነው ይሄ የጳውሎስ ስብከት ነው የሁል ጊዜ ስብከቱ ነው ሌሎች ደብዳቤዎችን ማንበብ እነ ተሰሎንቄን ሲጽፍ የእምነታችሁ ስራ የፍቅራችሁ ድካም እና የተስፋችሁ ጽናት እነዚህ በሙሉ አማኛለሁ የሚለው ብቻ ሳይሆን እምነቱ በስራ ፍቅሩ በድካም ተስፋው በጽናት ይታያል
የጳውሎስ ትምህርት ሙሉ ነው፣ ግን ጫፉ